ሰላም ሰላም ውዴ ቻናሌ ቤተሰቦች ሰላም እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እንግዲህ ተመልሼ መጥቼላችኋለሁ ጋይስ። አፌ ሁላ ተኮላትፏል ከወሬ ብዛት ማለት ነው። እና እንግዲህ ጋይስ የሩታ ጉድ አያልቅም። እቺ ጉደኛ ጉዷ አያልቅም። ለካ አክስቷ ጠልፋ ሄዳ ልጇን አውቆ ነው ሲጀመር ተመሳጥረው ነው እና የአብርሽን ስም የቡዜ ስም የሄርሜላን ስም በዛ ልክ አጥፍተው አሁን ደግሞ ልጁን ይዛ ከች አለች። ሲጀመር እኔ መጀመሪያውንም ጠርጥሬ ነበር፣ ምክንያቱም አውቃ እንዳደረገችው ጠርጥሬ ነበር። አሁንም አውቃ ነው የምታለቅሰው ሩታ። ካሁን በኋላ አይደለም እንባ ደም ራሱ ብታለቅስ የሚያምናት ሰው አይኖርም፣ ምክንያቱም ከስራዋ አንጻር ማለት ነው። እና ኧረ በኢየሱስ በዚህ ልክ መስማሰል ይቻላል እንዴ እናንተ? በዚህ ልክ መዋሸት ይቻላል እንዴ? ዱንያ ላይ እንደዚህ ተፍጨርጭራ ሩታ እኮ የተነቃባት ልክ ሀ ብላ ልጄ ብላ ስትመጣ ራሱ አይታችኋል፣ እንዴት ተኳኩላ ዝንጥ ብላ እያወራች ምናምን። በሁለተኛው ቀንም እንደዛው ሄርሜላ ጋር ስትመጣ፣ በሶስተኛ ቀን አውቃ ቡዜ ስትመጣ ለማስመሰል ያክል የታል ልጄ ምናምን። ኧረ በኢየሱስ ክርስቶስም በዚህ ልክ ውሸት ማርያምን በጣም ነው ያስጠላችኝ። በጣም ከድሮውም በጣም ነው መጣላት። በጣም ነው ያስጠላችኝ ማለት እኔ ሴት ልጅ እንዴት በዚህ ልክ ፈጣሪን አይፈራም እንዴ? ሰው ፈጣሪን አይፈራም። በተለይ እሷ ፈጣሪን አትፈራም፣ አታውቅም ሲጀምር ማለት ነው። በልጇ አሁን ደግሞ በልጇ ጭራሽ መደለያ ያረገችው ልጁን መነገጃ ያረገችው ልጇን ማለት ነው። እና በጣም ነው የሚያሳዝነው፣ በጣም ነው የሚያሳፍረው እሷ ያረገችው ነገር። እኔ ለነ አብርሽ በጣም አዝኛለሁ፣ ምክንያቱም የወደፊት ላይፋቸው ራሱ በጣም ነው የሚያሳዝነው፣ በጣም ነው የሚያሳስበው በዚህ ሁኔታ ማለት ነው። ምን ጉድ ነች እግዚአብሔርን፣ ምን ጉድ ነች። እኔ በጣም ነው የገረመኝ። በጣም ሲጀመር ከዚህ እንደማያልፍ አውቃለሁ። እንዲሁ ታናውጥና ምናምን መጨረሻው ደግ አረኳችሁ እኔ ነኝ ያረኳችሁ ማለቷ እንደማይቀር አይም ሹር። እናም ደግሞ ሆኗል። አሁን እንግዲህ ትላንትና ክስ ነው ምናምን ብሎ እሱ ወረቀት ሲቀበል አሁን ደግሞ ልጁን ይዘው መጡ። ሲጀመር የትላንትና የክስ ወረቀት ምናምን ስትል የነበረው ራሱ ከሰፈር ላይ መሰለኝ ይዛ የመጣችው ሰውን ለማሳመን ማለት ነው። ምክንያቱም ብዙ ሰዎች 24 ሰዓት አላለፈውም እንዴት ታዲያ እስካሁን ወደ ህግ አልሄደችም ምናምን ስትባል ስለነበረ እና ለዛ ነው እንጂ የእውነት መክሰስ ፈልጋ ወይ ደግሞ እውነት ሆኖ አይደለም። ግን በጣም ነው የገረመኝ እግዚአብሔር። በህይወቴ እኔ እንደዚህ አይነት ቀጣፊ ነው ውሸታም ሰው አይቼ አላውቅም። ይሄን ሁሉ እሷ የምታደርገው እንግዲህ ለምን ልጁ በህይወት ይኖራል ነው። ለምን ልጁ በህይወት ይኖራል ወይ ደግሞ ለምን የራሱን ህይወት መርጦ ይኖራል፣ ለምን እኔን ተወኝ የሚል ሀሳብ ነው እንጂ ሌላ እዚህ ደረጃ የሚያስኬዳት ነገር አልነበረም። እኔ በጣም ነው የገረመችኝ ግን በጣም እግዚአብሔርን። ወይኔ አምላኬ። አብርሽና ሄርሚ በጣም ተናዷል። አብርሽ ደግሞ ደስ ያለኝ ያው ተከሰናል፣ ዛሬ ነው ቀጠሮ እንሂድ እያላቸው ነው። ቢሄድ በጣም ደስ ይለኛል። ይሄዱ፣ የተከሰሱበትን እዛ ይጠየቁ፣ ከዛ እውነታቸው ይውጣላቸው። የሰረቀችው ያው ልጁን ይዛ መታለች ሌኔ ትላለች። ከዛ ስም በማጥፋት እነሱን እዛ ማስገባት ነበር እውነት አድርገው ማለት ነው። ወንድሙ ራሱ ይሄ ውሻ በሱ ላይ በዛ ልክ ወንድሙ ላይ እሱን የወሰደው እሱ ነው እንደዚህ ያደረገው፣ ያዙኝ ልቀቁኝ፣ ሁለቱም ማለት ነው። ሁለቱ ወንድሞቹ እንደዛ ሲጨፍሩበት የነበረው ነገሩ እንደዚህ ውሸት ሆኖ ለሚቀር እና ደግሞ ሩታን አናቅም ብለው ነው እነሱ። ያቋታል፣ ከጥንት ጀምሮ ያቋታል ስራዋ እንዴት እንደሆነ እግዚአብሔርን። ኤፍሬም እንኳን ከጅምሩም ከሱ ጋር ነው ያለው በተንኮሉ። ግን ዴቭ እሱ ነው በእጅ ዙሪያ ምናምን እጅ አዙሮ እጅ አጣምሮ ምድርሹ እያለ ትላንትና እንደዛ አፍጥጦ ሲናገርበት ዛሬ ምን እንደሚውጠው ደግሞ ሄርሜላ አንድ በአንድ ነግራው ነበር ትላንትና ማለት ነው። ትላንትና ነግረዋለች እስኪ በቃው ድረስ አንተ ሲጀመር አቋም የለህም፣ አንዴ ወዲህ አንዴ ወደዛ ነክ። ስለዚህ ነገ ይሄ ልጅ ከተገኘ ታፍርበታለህ ብለዋለች። ለማን ነው ስሙ ላይ ያዝልኝ፣ ይሄ ወንድም ተብዬው ማለት ነው። እና ይሄ ትልቁ እግዚአብሔርን ተናድጄ ነው ጋይዝ። ምክንያቱም እንትና ሁሌም ንጹህ ነው፣ አብርሃም ሁሌም ንጹህ ነው። መጀመሪያ ላይ እሷ ሊጎዳት ይችላል፣ ነገር ግን እንደሷ ተንኮል አያስብም። የመልካም አምላክ ደግሞ ይኸው እውነታውን ያወጣል። እንደዛ ሄደው
የቡዜን ቤት ሁላ ሲረብሹ ምናምን እነ ፈረንጁ እነ ምናምን የእሷ ኮተቶች ሄደው እቃዋ ሲደፋፉ ምናምን እኔ ቡዜም ብሆን አልተውም። ሁላቸውንም እከሳቸዋለሁ ስም በማጥፋት እሷ ክስ አቀረበቻ እሷ በተቃራኒው መክሰስ ነው፣ ራሷን ተሰብስባ እንድትቀመጥ ማለት ነው እንጂ እንዴት ሰው በዚህ ልክ እናንተ የሰው ስም ያጠፋል? እንዴት እሷስ እሺ ከድሮም እሱ በቀል ትወዳለች፣ እሱም ማሳዘን ምን ማድረግ ትወዳለች። ወንድሙ እኮ የገዛ ወንድሙ የትልቁ ማለት ነው የገዛ ወንድሙ እሱን የወሰደው እኔ ሰምቻለሁ፣ አንዴ አይቻለሁ፣ ከኋላዬ በእጅ ዙሪያ ምናምን እያለ እንደዛች ፈረሴ ሲል ትላንትና። አሁን እንግዲህ ምን ይዋጣው ነው? ይሄን ቪዲዮ ልክ ሲያይ ምን ይዋጣው? የት ይግባ? እግዚአብሔርን የእውነት አምላክ እንዲህ ነው። ፈጣሪ እኮ ለእውነት ነው ሁሌም የሚያዳላው። ማርያምን እንደዚህ ረባሽ የሆኑና ተንኮለኛ የሆኑ ሰዎች ለጊዜው በዚች ምድር ላይ ተደስቶ ሊኖሩ ይችላሉ፣ ግን መጨረሻቸውን ነው የሚያበላሸው። የሰው ልጅ ደግሞ እንደዚህ መሆን የለበትም። ምክንያቱም ለእውነት መኖር ነው፣ በቃ ለእውነት መቆም ነው። እሷ ከዚህ ልጅ አልፋ አታበላ እንደዚህ የተጣበቀችበት እንደማስቲሽ። ምክንያቱ ምንድን ነው? ማንም ሰው ይፋታል፣ ማንም ሰው ይለያያል። በዚህ ልክ እንደዚህ የሰውን ህይወት መረበሽ፣ በዚህ ልክ የሰው ህይወት መበጥበጥ ያኔ ለእኔ ካልሆነ ለሌላ አይሁን ማለት ነው ወይስ ምንድን ነው? የምርኔ በጣም ነው ያዘንኩት። በጣም ከሚባለው በላይ ማለት ነው። በእርግጥ ለእሷ ምን ይታዘናል? ምንስ በእሷ ይታዘናል? ምክንያቱም የተለመደ እኮ ነው ስንል ነበር፣ ጠርጥረንም ነበር። ደግሞ እሷ እሱን ለማናደድ ነው፣ ወር ደግሞ ያው ስለታረቁ ከሄርሚ ጋር ያ ነገር አብሰልስሏት ነው በቃ መቀመጥ አቅቷት ይህን ቀመር ደግሞ አዲስ ያዘጋጀችው። እነ ሩታ እና ቡዜ ያለታ ሄደው መጠየቃቸውን ስለምታቅ ያው ቢጠፋም በእነሱ ይሳበባል በሚለው ነው ነገር ወደ እነሱ ያዞረችው እና በጣም የሚገርመው እና ጋይስ እቺ መቼስ መዥገር ሆናበት አለች። አብርሽ ወርዶበታል። ፈጣሪ ከሱ ይገላግለው። ግን ልላልቅልም ማርያም በጣም ያናደደችኝ እና በእርግጥ አውቅ ያለው ከጅምሩ እንደዚህ እንደምታረግ። ምክንያቱም የመጀመሪያ ስራዋን የሚያይ ሰው እኮ እሷን በመልካም መንገድ የሚጠብቃት ማንም ሰው አይኖርም። ሲቀጥል ደግሞ ከሷ ምን መልካም ነገር ይጠበቃል? ሁሌ የምትሰራው ተንኮልና ቀመር ነገር ስለሆነ ማንም ከሷ መልካም ነገር አይጠብቅም። ሲቀጥል ደግሞ አይደለም ማልቀስ፣ ደም ብታነባ ማንም ሊያምናት ራሱ አይችልም። አይታችሁ ከሆነ ብዙ ሰዎች በእነሱ ላይ ሲሰሩ የነበሩት ውሸቷን ነው፣ አሁንም ደግሞ ቀመር ነው፣ ተንኮላ አስባ ነው፣ እነሱ ስለታረቁ ተናዳ ነው ምናምን ሲባል ነበር። ነገሩ እንደዛው ነው የሆነው፣ ተመልሶ እንደዛው ነው የሆነው። እቺ ውሻ የሆነች እኔ ፈጣሪ ይቅር ይበለኝ። እውነት ለቃሉ በጣም አዝናለሁ፣ ግን በዚህ ልክ ለምን እንዴ? አንድ ሰው ለኔ ካልሆነ በቃ ለማንም አይሁን እኮ ነው። ለኔ ካልሆነ ለማንም አይሁን። ልክ እንዴት ነው በኦሮምኛ የሆነ አባባል አለ፣ ኤርገነኒ ዱኤ አረዳን ይመርግኝ ጀቴ ሀሬን ይባላል። እኔ ከሞትኩ በኋላ ሳርዶ አይብቀል አለች አህያ ይባላል። እና ልክ እንደዛ ነው የሆነችው ልጅቷ ማለት ነው። እኔን ከተወኝ ከማንም ጋር አይኖር ይባላል እንዴ? ብቻ ጋይስ የእሷ መቼም ተወርቶ አያውቅም። ፈጣሪ ልቦና ይስጣት፣ የስሯንም ይስጣት። ግን እሷ ልጅ ያላት ሴት ልጅ ናት። ለልጇ መኖር ሲገባት ነገ ምን ይገጥመኛል ብላ ማሰብ አለባት። እሱ ልጅ ያለው ሰው እንዲሁ ልጅ ካላችሁ እኮ እንዲሁ ብዙ ነገር ያስጨንቃችኋል። አይደለም ሁሌ ተንኮል በሰው ላይ እየሰራችሁ ይቅርና ደናም ራሱ ሆናችሁ ከፈጣሪ ጋርም ራሱ ኖራችሁ ልጅ የምን ዕጣ ይደርሰው ይሆን፣ ልጅ ነገ ምን ይሆን ብዙ የሚያስጨንቃችሁ ነገር አለ። እሷ ግን ለልጇ ማሰቡን ትታ ጭራሽ በልጇ ሌላ ድራማ መስራት ጀመረች። ቢቀርስ በቃ ይሄን ያህል ምንድን ነው እሱ የተለየ ነገር ምን አለው? ወይስ እሱን መተው ያልቻለችበት ምክንያት ምንድን ነው? ልጇን መስዋዕት እስከ ማድረግ ድረስ ማለት ነው። እና ጋይስ በጣም ነው የሚያሳዝነው። ያው የእሷ ነገር ከዚህ እንደማያልፍ የታወቀ ነበር። ብቻ አይተናል። እውነትም እንኳንም እውነታቸው ወጣላቸው ለአብርሽና ሄርሜላ። እና ጋይስ ይዤ የመጣሁት ቪዲዮ ይሄው ነው። ሰላም ቆዩልኝ። በቀጣይ እስክንገናኝ መልካም ቆይታ ይሁንላችሁ። ቻናሌ ሰብስክራይብ አድርጉልኝ፣ ሼር ኮመንት አድርጉ።